የማለዳ ወጥመድ እውነተኛ ታሪክ አበራሽ በቀለ እንደተረከችው መታሰቢያነቱ በጠለፋ ምክንያት ልባቸው ለተሰበረ ህልማቸው ለተቀጨ ምስኪን ሴቶች ክፍል 1 ምዕራፍ 10 ማሳደጊያውን የምለቅበት ቀን ከመድረሱ በፊት የኢትዮጵያ ሕግ ባለሙያ ሴቶች ማህበር ያለሁበትን ሁኔታ ተገንዝበው እንዲረዱኝ ልጠይቅ ከሜክሲኮ ወደ ቄራ በሚወስደው መንገድ ጠማማው ፎቅ የሚባለው ህንፃ ላይ ወደ ነበረው ቢሮአቸው ሄዱ። ከዚያ እንደለቀቁ ተነገረኝ። የመጨረሻውን የትምህርት ቤት ክፍያም አልከፈሉም ነበር። በ1996 ዓመተ ምህረት የሞባይል ስልክ በጥቂቶች እጅ ብቻ የሚገኝ ብርቅ ነገር ነበር። የማህበሩ የቢሮ እንጂ የሞባይል ስልክ አልነበረኝም። እናም የነበረኝ በማህበሩ በኩል ድጋፍ አገኛለሁ የሚል ጭላንጭል ተስፋ ንፋስ ላይ እንደተለኮሰ ክብሪት ጠፋ። ቀጣዩ እርምጃዬ ምን መሆን እንዳለበት ግራ ገብቶኝ እየተጨነኩ ሳለ ከተለያየን ከአንድ ሳምንት በኋላ ከአሌክስ የተጻፈ ደብዳቤ ደረሰኝ። ደብዳቤው በአስቸኳይ የተላከ ሲሆን አሌክስ ቀንና ሰዓት ጠቅሶ መነን ትምህርት ቤት ጋር እንደሚጠብቀኝ ነበር የጻፈልኝ። ደስ አለኝ። ከጓደኛዬ ጋር ደብዳቤው ላይ በጠቀሰው ቀንና ሰዓት መነን ትምህርት ቤት አጠገብ ጠበቅ ነው። ይቀር ይሆን? ቦታው ይጠፋበት ይሆን እያልኩ ሲጨነቅ ነበር። ልክ ባለው ሰዓት መጥቶ ሳየው በጣም ደስ አለኝ። ወደ አንድ ሆቴል ወሰደን። ምሳ ጋብዞን ስንጫወት ቆየን። ደግነቱና ቁም ነገረኝነቱ በውሸቴ እንዳልገፋበት አስገደዱኝ። ስላለሁበት ሁኔታ ልነግረው ወሰንኩ። ድንገት በጨዋታ መሃል አንድ ያልነገርኩ ነገር አለ አልኩት። ምንድን ነው አለኝ ሙሉ ትኩረቱን እየሰጠኝ። የምኖረው ዘመድ ቤት አይደለም። አይኖቼን በሀፍረት ሰበርኩ። ታዲያ የት ነው የምትኖሪው ብሎ ጠየቀኝ። የማሳደጊያ ድርጅት ውስጥ። ማሳደጊያ? ግራ ተጋብቶ እኔንና ጓደኛዬን ተራ በተራ አየን። አዎ እዚህ ዘመድ የለኝም ብዬ አቀረቀርኩ። ቀና ብዬ ሀፍረት በተቀላቀለበት ፈገግታ አየሁት። ባለፈው ያልነገርኩህ ስለፈራሁ ነው፣ ይገባሃል አይደል አልኩት። አዎ አሌክስ ራሱን በእርጋታ ነቀነቀ። ይገባኛል። ፊቱ ላይ ርህራሄ ይነበብ ነበር። ማሳደጊያ ብዙ ቆየሽ? አዲስ አበባ ከገባው ጊዜ ጀምሮ እዚህ ነው የኖርኩት። ያው ለ3 ዓመት ኩየራ ተምሬያለሁ። ክረምት ማሳልፈው ግን እዚህ ነው። ስላለሁበት ሁኔታ ልነግረው አፌን ከከፈትኩ በኋላ መልሼ ተውኩት። መድረሻ ቢስነቴን ለጊዜው እንዲያውቅ አልፈለግኩም። ስልክ ቁጥር አላችሁ? ከጓደኛዬ ጋር ተያየን። በአይኖቿ ስጭው አለችኝ። አዎ ብዬ የማሳደጊያውን ስልክ ቁጥር ሰጠሁት። አሁን አምኜው ነበር። ስንለያይ ለእኔም ለጓደኛዬም አይተነው የማናውቀውን ገንዘብ ሰጠን። ለእያንዳንዳችን 200 ብር። በጣም ደስ አለን። ከዚያ በኋላ በነበሩ ቀናት እየደወለ ከአርሲ ቀርሳ ነው አበራሽን ፈልጌ ነበር እያለ እያስጠራኝ ማውራት ጀመርን። የበለጠ ተግባባን፣ የበለጠ አመንኩት። በእርግጥ ተስፋ አስቆራጭ ሁኔታ ውስጥ ስለነበርኩ የሚረዳኝ ሰው በእጅጉ ያስፈልገኝ ነበር። በማሳደጊያው እስከ መስከረም 12 ድረስ ብቻ እንድቆይ እንደተፈቀደልኝ ነገርኩት። አዲስ አበባ የሚያስጠጋኝ የቅርብ ዘመድ የለኝም። ቤት ተከራይቼ እንዳልኖር ገንዘብ የለኝም። ወደ አርሲ ወደ ቤተሰቦቼ መመለስ አልችልም። በዚህ አጣብቂኝ ውስጥ በመስመጥ ላይ ያለ ሰው ሳርን ቢያይ ሳሩን ይዞ ራሱን ለማዳን እንደሚፍጨረጨረው እኔም ዙሪያው ገደል በሆነብኝ በዚህ ፈታኝ ጊዜ የልጅነት የትምህርት ቤት ጓደኛዬን ድጋፍ መሻትና መቀበል ምርጫዬ ሳይሆን ግዴታዬ ነበር። በሱ በኩል በተከፈተልኝ ቀዳዳ ሾልኬ ማሳደጊያው ሳያባረረኝ በፊት ግቢውን መልቀቅ አለብኝ። ደጉ
አብሮ አደጌ ያለሁበትን ሁኔታ ከነገርኩት በኋላ እንዲህ ችግር ውስጥ ከሆንሽ ለምን ቤት አትከራይም አለኝ። ዝም አልኩት። ቤት መከራየት ትፈሪያለሽ አለኝ። ወይ መፍራት! ቤት መከራየት መፍራት ለኔ አማራጭ አይደለም። ምክንያቱም ቤት መከራየት ግዴታዬ ነው። አጉል ስኮራ አዎ አልኩት። በእርግጥ አዲስ አበባ ልኑር እንጂ ስለ አዲስ አበባ ኑሮ ብዙም አላውቅም። የከተማዋ ነዋሪዎችን ህይወት አብሬ ኖሬ ለማየት እድሉ አልነበረኝም። ከማሳደጊያው ከጓደኞቼ ጋር አልፎ አልፎ ብንወጣም እንኳን ከግቢያችን ሳንርቅ ትንሽ ዞር ዞር ብለን ተንሸራሽረን ገንዘብ ካለን አንዱ ካፌ ሻይ ቡና ብለን እንገባለን እንጂ ሌላ የተለየ ነገር አናደርግም። ደህና ግቢ፣ ደህና ቤተሰብ ያለበት የማትፈሪበት ቦታ ልከራይልሽ አለኝ አሌክስ። እሺ አልኩት። እሺ ከማለት በስተቀር ሌላ ምን አማራጭ አለኝ? ግን በጣም ነው ያስቸገርኩ። አይ ምንም አይደል። ግቢ ውስጥ ያለ አንድ ክፍል ቤት ተከራየልኝ። ፍራሽ፣ አንሶላና ብርድ ልብስ፣ ማንቆርቆሪያ፣ የጋዝ ምድጃ የመሳሰሉ ለአዲስ ጎጆ ወጪ ቁልፍ የሆኑ ነገሮችን ገዛልኝ። መስከረም 12 ማሳደጊያውን ለቅቄ ወደ ኪራይ ቤቴ ገባው። ሁኔታውን ሳስበው ይገርመኛል። ከአብሮ አደጌ ጋር መስከረም 2 ከቀርሳ ወደ አዲስ አበባ ስንመጣ ተገናኘን። ከዚያ በፊት እንደ ማንኛውም የትምህርት ቤት የክፍል ጓደኛ ወይም የክፍል ተጋሪ ጭራሽ አስቤውና አስታውሼው የማላውቀው ሰው ነበር። በ10 ቀን ውስጥ እነሆ በዚህ ፈታኝ ወቅት አለኝታ ሆነልኝ። አሌክስ የሚያስፈልገኝን አሟልቶልኝ ገንዘብ ሰጥቶኝ ተመልሶ ወደ አርሲ ሄደ። በቀጣዩ ሳምንት አሌክስ ከአርሲ ሲመጣ አዲስ አልጋና ኮመዲኖ ከተሟላ የማድቤትና የመመገቢያ ዕቃዎች ጋር አስጭኖ አመጣልኝ። ለኔ ሁልጊዜም በጣም ደግ ነበር። የደግነቱ ጎርፍ የነበረኝን ጭንቀት ከአእምሮዬ ጠራርጎ አወጣው። እንደ ውድ ወንድም ነበር ማየው። በሳምንት ወይም በ15 ቀን ከአርሲ ሲመጣ እንገናኛለን። አሌክስ ቀልደኛ ብቻ ሳይሆን አስተዋይና ለኔ ስሜት በእጅጉ የሚጨነቅ ነበር። ወድጄና ፈቅጄ እንጂ ምርጫ በማጣት ከሱ ጋር የማላምንበትን ጾታዊ ግንኙነት እንዳልጀምር ከፍተኛ ጥንቃቄ ያደርግ ነበር። የተከራየውበት ክፍል ውስጥ እኔና እሱ ብቻችንን እንድንቀመጥ አይፈልግም። ቢፈልግም እኔ ላይ ተጽዕኖ መፍጠር ስለማይፈልግ ሆቴል ወይም ካፌ ውስጥ በሌሎች ሰዎች መካከል እንድንቀመጥ ያደርጋል። ውጪም ብቻችንን ስንሆን ነፃነታችንን እንዳናጣ ጓደኛሽን አምጪ፣ እኔም ጓደኛዬን አመጣለሁ ይለኝ ነበር። እናም ከጓደኞቻችን ጋር ሆነን ነበር የምንገናኘው። ሁላችንም በአብሮ ቆይታችን ተዝናንተንና ተደስተን እንለያያለን። አሌክስ እንደሚወደኝ ግልጽ ቢሆንም እኔም የእሱን ስሜት እስክጋራ ድረስ ምንም አይነት ጫና ሊፈጥርብኝ አልፈለገም። መተዳደሪያዬ ከሱ የማገኘው ገንዘብ ብቻ ነበር። ግን አንድም ቀን የጥገኝነት ስሜት እንዲሰማኝ አድርጎ ገንዘብ አይሰጠኝም። እስቲ ቦርሳሽን አሳይኝ ብሎ ይቀበለኝና ከፍቶ ያየዋል ቀልድ አስመስሎ። በዚህ ቦርሳ ውስጥ ከ300 ብር በታች መኖር የለበትም ይልና ብር ይጨምርልኛል። ለምን እንዲህ እንደሚያደርግ ይገባኛል። ቀልድ አስመስሎ ብሩን መስጠቱን እወደዋለሁ። ምክንያቱም ብግደረደርም ሌላ ስራ ወይም የገቢ ምንጭ ስለሌለኝ ገንዘቡን መቀበል አይቀርም። የሱ ድጋፍ ያስፈልገኛል። የሱን ድጋፍ ያለ ይሉኝታ ለማግኘት ግን ግልጽ የፍቅር ግንኙነት ሊኖረን ይገባል። ለጊዜው እንደዚያ አይነት ግንኙነት በይፋ በመካከላችን ስላልተጀመረ በቀልድ መልክ ገንዘቡን መስጠቱ የይሉኝታ ስሜቴን ይቀንስልኛል። በኋላ እንደተረዳሁት የሌሎች ጫና እየበረታበት መጣ። ሴት ያውም የምትወዳትን ሴት ቤት ተከራይተህ አስቀምጠህ ብዙ ብር እያወጣህ ዝም ትላታለህ ብሎ የሚቆጣው አንድ ያጎቱ ልጅ ነበር። ባጎቱ ልጅ ግልጽ ግፊት ቢደረግበትም አሌክስ አልቸኮለም። እንዲያውም በጣም ታጋሽ ነበር። በችግር ውስጥ ሆኜ ስለረዳኝ ችግረኛና ምርጫ አልባ መሆኔን ተጠቅሞ ሳልወደውና ሳልፈልገው የሱ ሊያደርገኝ ስላልፈለገ ነበር የታገሰው። ቤት ከተከራየልኝ ከበርካታ ወራት በኋላ ነበር
ቀስ በቀስ የልቡን መናገር የጀመረው። ከበፊት ጀምሮ እንደሚወደኝ ከተጠለፍኩ በኋላ በሆነው ሁኔታ በጣም ያዝን እንደነበር ነገረኝ። አልደነገጥኩም፣ አልገረመኝምም። በማሳደጊያ ካሉት ጓደኞቼ ጋር ቀጥሎ እንደዚህ አይነት የፍቅር ጥያቄ ቢመጣ ምን ማድረግ እንዳለብኝ እንነጋገር ነበር። አብሮኝ 7ኛ ክፍል የተማረ በሚጽፈው ደብዳቤም በአንደበቱም ወደድኩሽ የሚለኝ አንድ የአዲስ አበባ ልጅ ነበር። ከአሌክስ ጋር አነጻጽራው አሌክስ ሚዛን ደፍቶብኛል። አሌክስ እውነተኛ አፍቃሪ ስለሆነ ወድጀዋለሁ። ግን መጀመሪያ ላይ ለወንድምነት እንጂ ለሌላ አይነት ግንኙነት እንደማልፈልግ ነግሬው ትንሽ ተግደረደርኩ። እንደሚወደኝ አንዴ ፍርጥ አድርጎ ከነገረኝ በኋላ ቀርሳ ሲሄድ ለኔ ያለውን ፍቅር እየገለጸ ደብዳቤ ይጽፍልኝ ጀመር። እኔም ለንጹህ ፍቅሩ ቀና ምላሽ መስጠት ጀመርኩ። እስከ 1996 ዓመተ ምህረት መጨረሻ ለ1 ዓመት ያህል ታግሶ የበለጠ ከተቀራረብን በኋላ እንድንጋባ ጠየቀኝ። በደግነቱ በትዕግስቱና በፍቅሩ ተሸንፌ ነበርና ባሌ እንዲሆን ፈቃዴ መሆኑን ገለጽኩለት። ብሔረ ጽጌ መናፈሻ ውስጥ ጓደኞቻችን በተሰበሰቡበት ምግብና መጠጥ ከሆቴል አስመጥተን መጠነኛ ዝግጅት አዘጋጅተን ቀለበት አሰርን። ጋብቻችንን በማዘጋጃ ቤት የተፈጸመ ሕጋዊ ለማድረግ አልተጨነቅንም። ከቀለበቱ በኋላ የበለጠ ተቀራረብን። እኔም ለባለትዳሮች እንዲሆን ቤታችንን ማሰማመርና የጎደሉትን ማሟላት ጀመርኩ። በእርግጥ ስለ ሰርግ ማሰብ ከባድ ነበር። ምክንያቱም ሰርግ የምንጠራው የሙኔሳ ሰዎችን ነው። እኔ ደግሞ ማንም የሙኔሳ ሰው የት እንዳለሁ እንዲያውቅ አልፈልግም። ሳሪስ አካባቢ ቤት ተከራይተን ከአሌክስ ጋር አብረን በአንድ ጣሪያ ስር መኖር ደስ የሚል የትዳር ህይወት መምራት ጀመርን። ለመማር ፍላጎት እንዳለኝ ስለተረዳ ሪፍት ቫሊ ኮሌጅ የህግ ትምህርት ያስተምረኝ ጀመር። ትምህርት እንደጀመርኩ መጸነሴን አወቅኩ። 6 ወር ሲሞላኝና ሆዴ እርግዝናዬን ማሳበቅ ሲጀምር ከተማሪዎች መሃል ብቸኛዋ ነፍሰ ጡር መሆኔ አሳፈረኝ። እናም እስከወልድ ትምህርቱን ለማቋረጥ ወሰንኩ። በ1997 ዓመተ ምህረት ልጃችን ኪዩ ተወለደ። ፍቅርና መተሳሰብ የሞላበትን ትዳራችንን ልጃችን የበለጠ አደመቀው። በትዳራችን አንድ ትልቅ እንከን ነበር። ባለቤቴ ወደ ትውልድ አካባቢያችን ይዞኝ ሊሄድ ከኔ ጋር እንደ ልቡ ሊሆን አይችልም። የኔም የቤተሰብ አባላት በተለይ አባቴ ማግባቴን ያወቀው ልጅ ከወለድኩ በኋላ ነበር። እኔን በደመቀ ሰርግ ዘመድ አጨብጭቦና ጨፍሮ ለመዳር ላይበቃ አልቻለም። ይህ ሁሉ የሆነው በእኔ ያለፈ ታሪኬ ምክንያት ነው። የቀድሞ የክፍል ተጋሪና አብሮ አደጌ በችግሬ ጊዜ ደረሰልኝና የአሁኑ ባለቤቴ ለኔ ሲል ከባድ መስዋዕትነት ነበር የከፈለው። የትዳራችንን ሁኔታ ሲያየው ኢትዮጵያ ውስጥ እየኖርን ጤነኛ ኑሮ መኖር አንችልም ብሎ ደመደመ። በየጊዜው ይህ ሀገር ላንቺ አይሆንም ይለኛል። እናም ውጪ የምንወጣበትን መንገድ ይፈልግ ጀመር። አንድ ጥሩ ጓደኛ ነበረው። በዚህ ዓመት ለሷ ዲቪ ገዝተን ወደ አሜሪካን እንልካታለን፣ ከዚያ ደግሞ አንተ በቀጣዩ ዓመት ወደ ጣሊያን ትሄዳለህ ይል ነበር። በወቅቱ ዲቪ ሎተሪ የደረሳቸው ሰዎች የአውሮፕላን ትኬትና ሌሎች ወጪዎቻቸውን ሊሸፍኑላቸው የሚችሉ ሰዎችን የውሸት እያገቡ ወደ አሜሪካ ይገቡ ነበር። አሌክስ አንድ ሰው አግኝቶ 65,000 ብር ሊከፍለውና እኔን አግብቶ አሜሪካ እንዲወስደኝ ድርድሩን ጨረሰ። እዚያ ከተረጋጋሽ በኋላ እኔን እንደወጣ ትረጂኛለሽ ብሎ ነበር። ወደ አሜሪካ የውሸት አግብቶ ከሚወስደኝ ጋር ለመሄድ ዝግጅት ለማድረግ በሚል ትምህርት ከመቀጠል ተቆጠብኩ። አሜሪካ መግባት እንደምችል እኔም ባለቤቴም ተስፋ አድርገን ነበር። ከውሸት ባሌ ጋር ህጋዊ ጋብቻ ስንፈጽም አሌክስ የሰውየው ሚዜ ነበር። አብረውን የነበሩ ጓደኞቹ ሚስትህን ሌላ ሲያገባት ሚዜ ሆነ አጨብጭበህ ታጋባለህ አይደል ብለው ሲቀልዱበት፣ እሱም ሚስቴን ለሌላ ወንድ ሚዜ ሆኜ ያጋባው የመጀመሪያ ባል እኔ ሳልሆን አልቀርም ብሎ በራሱ እየቀለደ ስቆ ያስቀን ነበር። እኔና አሌክስ
አብረን ለመኖር ወስነን በትዳር ስንኖር በህግ አልተጋባንም። ለመጋባት በወሰንበት ወቅት ሁለታችንም የቸኮልነው አብረን ለመኖር እንጂ ጋብቻችን ህጋዊ ለማድረግ አልነበረም። በህግ አለመጋባታችን የውሸት ትዳር የመፈጸሙን ሂደት ቀልጣፋ አደረገልን። ከዚህ ሁሉ የገንዘብ ወጪና የጊዜ ብክነት በኋላ ከውሸት ባሌ ጋር አሜሪካን ኤምባሲ ገብተን ቃለ መጠይቅ ሲደረግለት ለምን መጀመሪያ ዲቪ ስትሞላ ሚስትህን አልሞላሃትም ብለው ላቀረቡለት ጥያቄ በወቅቱ ስላልተጋባን ነው፣ እኔም እሷም ለየብቻ ነበር የሞላ ነው፣ አሁን ዲቪ ከደረሰን በኋላ ነው የተጋባ ነው አላቸው። ልታገባት ካሰብክ 2 ዲቪ መሙላት አልነበረባችሁም ነበር፣ ወደ አሜሪካን እንድትገባ አንፈቅድልህም ብለው ወደ አሜሪካን መግባት እንደማንችል ከባድ መርዶ አረዱን። እኔና አሌክስ ላለንበት ችግር መፍትሄ ይሆናል ብለን ያሰብነው የአሜሪካ ጉዞ ተሰናከለ። አዘንን። 60,000 ብር ገደማ ወጪ አድርገን ነበር። እኔ የተወው ቢመስለኝም የውጭ ጉዞውን ለማሳካት አሁንም ባለቤቴ ልቡ ስቅል እንዳለ ነበር። አገር ውስጥ ሆኜ ሁሌ ተደብቄ ነው የምኖረው። ከሙኔሳ የሚመጡ ዘመዶች እዚህ ናት እዚያ ናት ተብለው መጥተው ችግር እንዲፈጥሩብኝ አልፈለገም። የሙኔሳን ሰው እፈራና እሸሽ ነበር። ሰላም አልልም፣ አልቀርብም። አሌክስ በ1998 ዓመተ ምህረት ንግዱን አቋርጦ ስራውን ተወ። ሐሳቡን ሁሉ ውጪ መሄድ ነበር። በሱዳንና ሊቢያ አድርጎ ብዙ ብር መንገድ ላይ ጎዝጉዞ ጣሊያን ገባ። እኔና ልጄ እዚህ ቀረን። ጣሊያን ገብቶ ስራ ማግኘት ስላልቻለ ከዚህ ያስቀመጠውን ብር ወደ ዶላር እየመነዘርኩ መላክ ጀመርኩ። እሱ ለመጠባበቂያ ትልኩኝልኛላችሁ ካለን በላይ ብዙ ብር ላክንለት። ስራ ማግኘት አልቻለም። የነበረን ብር እኔ ስለማልሰራ አለቀ። በመጨረሻ ተቸገርኩ። ገንዘብ ጨርሼ መላክ ሳቆም የሱም ድምጽ ጠፋ። ከስንት አንዴ ሲደውል ለኔም ለወላጆቹና ወንድም እህቶቹም በህይወት መኖሩን ማወቅ ትልቅ ደስታና እፎይታ ይሰጠን ነበር። የሱ እቅድ ኑሮውን አደላድሎ እኛን ለመውሰድ ነበር። ውጪ የመሄድ ህልም ቀደም ሲል ቢኖረውም ለኔ ሲል ነበር ባለቤቴ ወደ ጣሊያን ካሰበው ጊዜ ቀድሞ ለመሄድ የወሰነው። ውጤቱ ግን የባሰ ሰቀቀን ብቻ ሆነ። ድምፁ ለረጅም ጊዜ ስለሚጠፋ ደህንነቱን እየተጠራጠርኩ እጅግ እሳቀቅና እጨነቅ ነበር። ስለ ውጭ ሀገር አሌክስ የነበረው የተጋነነ ቀና አመለካከትና የከፈለው ከባድ መስዋዕትነት እሱ እንዳቀደው ውጤታማ ሳይሆን ቀረ። እንኳን ለኛ ሊተርፍ ለራሱ መሆን አልቻለም። ከአሌክስ ተለይቶ መኖር የፈጠረብኝ የብቸኝነትና የሐዘን ስሜት ሳያንስ ኑሮን ማሸነፍ ስለከበደኝ ከባድ ውጥረት ውስጥ ገባሁ። ሁሉም ነገር ጨለመብኝ። ሙሉ ግቢና በቂ ክፍሎች ያሉት ቤት 400 ብር ተከራይተን ነበር የምንኖረው። አሁን ትንሿን ቤት በ50 ብር ከፍሎ መኖር አቃተኝ። ትልቅ ቤት መከራየት ስላልቻልኩ ከአንድ አልጋ ከፍሪጅና ከኤሌክትሪክ ምድጃ በስተቀር የቤት ዕቃዎቼን በሙሉ በአይሱዙ አስጭኜ ወደ ቀርሳ ላኩ። ኪዩንም አያቶቹ በተሻለ ሁኔታ ቢያሳድጉት ይሻላል ብዬ ቀርሳ የአባቱ ቤተሰቦች ጋር ወሰድኩት። የአባቱ አንሶ ከሱ መለየት እጅግ በጣም ከባድ ነበር፣ ግን ምርጫ አልነበረኝም። ለሱ መትረፉ ቀርቶ ራሴን የማኖርበት ገቢ አልነበረኝም። ኑሮዬን አስተካክዬ ካልወሰድኩት ለሱ ወተት መግዣ የሚሆን በቂ ገንዘብ እንኳን የለኝም። አዲስ አበባ ውስጥ ስራ ማግኘት ስላልቻልኩና የቤት ኪራይ ስለከበደኝ ቤት ኪራይ ረከስ ስለሚል ዱከም ከተማ መኖር ጀመርኩ። የቤት ኪራይ በወር 100 ብር የምትከፍልልኝ ኩየራ አብራኝ የተማረችው ከኮሌጅ በነርስነት የተመረቀችው እህቴ ሙላቷ ነበረች። ልጄ ዘወትር ይናፍቀኛል። አያቶቹ ቤት ስልክ ስላለ በቻልኩት አቅም ወደ ቀርሳ እየደወልኩ አናግረዋለሁ። ደህንነቱን እጠይቃለሁ። ደስተኛ ነበር። ደስተኛ መሆኑ አረጋጋኝ። ዱከም መኖር እንደጀመርኩ የፖሊስ ሰራዊት አባል የሆነች ሳጅን ትዝታ የተባለች ጥሩ ጓደኛ አፈራሁ። በትዝታ እርዳታ አንድ ቪዲዮና ሙዚቃ ቤት በ100 ብር የወር ደመወዝ ስራ አገኘሁ።
የ100 ብር ደሞዝተኛ ሆኜ በአንድ ዓመት የሀብታምነትን ጣዕምና የድህነት ምሬት አጣጣም። ብዙ ጊዜ የምበላው የ1 ብር ሽሮ ነበር። በሙዚቃ ቤቱ ስሰራ ብዙ ደንበኞች አፈራው። የሙዚቃ ቤቱ ገቢ እየጨመረ መጣ። በተለይ የከባድ መኪና ሹፌሮች በአንድ ጊዜ እስከ 5 የሙዚቃ ካሴቶች ይገዙኝ ነበር። በሱቁ የሞባይል ካርድና የሞባይል ቀፎ ሽፋንም ከሙዚቃ ካሴቶች ጎን ለጎን ይሸጣል። የሙዚቃ ቤቱ ባለቤት ኑሮው ብዙም ያልተደላደለ ምስኪን ነጋዴ ነው። የሙዚቃ ቤቱ ንግድ ስለደራ ወደደኝ፣ አመነኝም። አበራሽ እንዴት ትገፋው ይሆን? ኑሮውን በሚቀጥለው ምዕራፍ የምናየው ይሆናል።